በፍጹም ችላ ማለት የሌለባቸው የራስ ምታት አይነቶች ምን አይነቶች ናቸው? ሰላም፣ ዶክተር ትግስት ነኝ ከዶክተር ትግስት ሜዲካል ክሊኒክ። በፍጹም ችላ ማለት የሌለብን የራስ ምታት አይነት የመጀመሪያው ከእንቅልፋችን ስንነሳ ኃይለኛ ራስ ምታት ካለ፣ ሁለተኛ ከራስ ምታቱ ጋር ተያይዞ ተደጋጋሚ ማስመለስ ካለ፣ ሶስተኛ ራስ ምታትና የተወሰነ የሰውነታችን ክፍል መደንዘዝ ካለ፣ አራተኛው በምንስልበት ጊዜ እቃ በመናነሳበት ጊዜ የሚጨምር ራስ ምታት ካለ፣ ስድስተኛ የጀመረን ከ55 ዓመት እድሜ በኋላ ከሆነ በፍጹም ችላ ማለት የለብንም። እነዚህን ምልክቶች በራሳችሁ ላይ ካያችሁ በእነዚህ ስልክ ቁጥሮች በመደወል እንዲሁም ወደ ክሊኒካችን በመምጣት ሕክምና አገልግሎት ማግኘት ይችላሉ። እናመሰግናለን። በፍጹም ችላ ማለት የሌለባቸው የራስ ምታት አይነቶች ምን አይነቶች ናቸው? ሰላም፣ ዶክተር ትግስት ነኝ ከዶክተር ትግስት ሜዲካል ክሊኒክ። በፍጹም ችላ ማለት የሌለብን የራስ ምታት አይነት የመጀመሪያው ከእንቅልፋችን ስንነሳ ኃይለኛ ራስ ምታት ካለ፣ ሁለተኛ ከራስ ምታቱ ጋር ተያይዞ ተደጋጋሚ ማስመለስ ካለ፣ ሶስተኛ ራስ ምታትና የተወሰነ የሰውነታችን ክፍል መደንዘዝ ካለ፣ አራተኛው በምንስልበት ጊዜ እቃ በመናነሳበት ጊዜ የሚጨምር ራስ ምታት ካለ፣ ስድስተኛ የጀመረን ከ55 ዓመት እድሜ በኋላ ከሆነ በፍጹም ችላ ማለት የለብንም። እነዚህን ምልክቶች በራሳችሁ ላይ ካያችሁ በእነዚህ ስልክ ቁጥሮች በመደወል እንዲሁም ወደ ክሊኒካችን በመምጣት ሕክምና አገልግሎት ማግኘት ይችላሉ። እናመሰግናለን።